እሺ ዛሬ የምናየው ሁለት ፍሎሮች መሃል ያለውን ሄይት ለክተን እንዴት የራይዘር ቁመት ለደረጃ እንደሚወሰን ነው። ይህን ቻናል ለማታውቁ ሳብስክራይብ በማድረግ ቻናላችንን ለማሳደግ እንድታግዙ እንጠይቃለን። መጀመሪያ የፍሎር ሴራሚክ አለ፣ የታች የግራውንድ ፍሎር ነው። ይሄ ግራውንድ ፍሎር እና አንደኛ ላይ ያለው ፍሎር ሴራሚክ መካከል ያለውን ሄይት እንለካለን። በእኛ ኬዝ 4.47 ነው የመጣለን። ስለበዛ እንዳትደነግጠው የግራውንድ ፍሎር ነው። እሱ ለራይዘር ቁጥር ነው የምናካፍለው። ራይዘሮቻችን 28 ናቸው ከላንዲንግ ወደ ላይ እና ወደ ታች ያለው ዘን 15.9 ነው የመጣው። የትሬዳችን ቲክነስ 3 ሳንቲም እሱ ሲቀነስ 12.9 ነው የሚመጣው ማለት ነው። ያ የራይዘራችን ሄይት ነው የሚሆነው ማለት ነው። እንደዚህ እያንዳንዱ እንደዚህ ስንሰራ ሻርፕ ነው የሚመጣልን ማለት ነው። በድጋሚ ቻናላችንን ሰብስክራይብ አድርጉ።